አሜሪካ ከኢራን ጋር እየገጠመችው ያለው ነገር በዓለም አቀፍ ደረጃ መነጋገሩን ቀጥሏል። ወደ 1500 የሚጠጉ የአሜሪካ የባህር ኃይል ወታደሮች ወደ አሜሪካ እንዲመለሱ ተደርጓል። ከዚህ በተጨማሪ የአሜሪካ መከላከያ ሚኒስቴር ጦርነቱን ሃይማኖታዊ ለማድረግ መሞከሩ ብዙዎቹን አስገርሟል። እያንዳንዱ አሜሪካዊ አሜሪካ እንድታሸንፍ መጸለይ አለበት ሲሉ ተደምጠዋል። የአሜሪካ መከላከያ ሚኒስቴር በሌላ በኩል ጳጳሱን ይህንን ድርጊት ኮንነዋል። የክርስትና ድርጊት አይደለም ሲሉ የአሜሪካ መከላከያ ሚኒስቴር አውግዘዋል። አሜሪካ እስካሁን ድረስ ከ10 በላይ የጦር መሪዎችንና ጀነራሎችን ከስልጣን እንዳሰናበተች ሲኤንኤን ዘግቧል። በዘገባውም በቅርቡ እንኳን 3 ቁልፍ ጀነራሎችን የትራምፕ አስተዳደር እንደቀየረ ለማወቅ ተችሏል። በአሜሪካና በኢራን መካከል ጦርነቱ በተቀሰቀሰ በአንድ ወር ጊዜ ውስጥ የመከላከያ ሚኒስትሩ ፔት ሄግሴት የሀገሪቱ ከፍተኛ የጦር መኮንኖች ከስልጣን ማሰናበታቸውን ቀጥለዋል። በተለይም ደግሞ ጥቁሮችንና ሴቶችን ከስልጣን ማሰናበታቸው ብዙ ሰዎችን እያስቆጣ ይገኛል። የጦር ሰራዊቱ ዋና አዛዥ የሆኑት ጀነራል ራንዲ ጆርጅ በአስቸኳይ ጡረታ እንዲወጡ ተደርጓል። እንደ ሲቢኤስ ዘገባ ሚኒስትሩ የዶናልድ ትራምፕ ወታደራዊ ትዕዛዝን በትክክል ተግባራዊ የሚያደርግና ታማኝ የሆነ ሰውን ለመተካት መፈለጋቸው ተነግሯል። ሚኒስትሩ የአሜሪካ ጦር ለፖለቲካዊ ትክክለኛነት ከመጠን በላይ ትኩረት የሚሰጥ መሆኑን አብቅቶ ወደ ቀድሞ ገዳይና ጠንካራ ወታደራዊ አስተሳሰብ መመለስ አለበት የሚል እምነት አላቸው። ይህ ውሳኔ የተላለፈው አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩ አንድ ወር በሞላ ጊዜ ውስጥ ነው። እስካሁን በጦርነቱ በሺዎች የሚቆጠሩ ኢራናውያን ሲገደሉ 13 የአሜሪካ ወታደሮች ሕይወታቸውን አጥተዋል። የዲሞክራቲክ ወገኖችም ጦርነቱ ባለበት በዚህ ወሳኝ ወቅት እንዲህ ያለ ከፍተኛ ለውጥ መደረጉን ሊቃወሙት እንደሚችሉ ተገምቷል። ጀነራል ራንዲ ጆርጅ ከስልጣን ከተባረሩ የጦር መሪዎች መካከል የመጨረሻው እንጂ የመጀመሪያው አይደሉም። ካለፈው የካቲት ጀምሮ የባህር ኃይል ዋና አዛዥ የነበሩት አድሚራል ሊዛ ፍራንቺቲ፣ የባህር ኃይል ምክትል አዛዥ የነበሩት ጂም ኪልቢ፣ የጦር ኃይል ጠቅላይ አዛዥ የነበሩት ጀነራል ቻርልስ ኪው ብራውን ከስልጣን ተወግደዋል። በአጠቃላይ እስካሁን ድረስ 12 የሚጠጉ ከፍተኛ ጀነራሎችና አድሚራሎች በግዳጅ ጡረታ እንዲወጡ አሊያም ከኃላፊነታቸው እንዲነሱ ተደርጓል። ይህም ኢራን በጦርነቱ ላይ የበላይነት እንደወሰደች ምልክት ነው እየተባለ ይገኛል። ፕሬዝዳንት ትራምፕ ሮብ ምሽት ለህዝቡ በሰጡት መግለጫ ላይ ጦርነቱ የሚቀጥሉት 2 ወይም 3 ሳምንታት ውስጥ ሊጠናቀቅ እንደሚችል ጠቁመዋል። ስራውን እንጨርሳለን፣ በከፍተኛ ፍጥነት ነው የምንጨርሰው፣ እጅግ ጠንካራ ምት እንመታቸዋለን ሲሉ ተደምጠዋል። በሚቀጥሉት 2 ሳምንታት ውስጥ ወደ ድንጋይ ዘመን መልሰናቸዋል ሲሉ መዛታቸው ይታወሳል። በሌላ በኩል የትራምፕ አስተዳደር የሚተቹ አካላት አስተዳደሩ ለጦርነት ገንዘብ አለው፣ ለሰብአዊ እርዳታ ግን ገንዘብ የለውም በሚል እየወቀሱ ይገኛል። ኢራን መሰረተ ልማቶች እየተመቱባት ነው። የብዙዎቹ ጥያቄ የእስራኤልና የአሜሪካ እቅድ በኢራን ውስጥ የተማረ ኃይል እንዳይኖር ማድረግ ይመስላል። በርካታ ዩኒቨርሲቲዎች እየተመቱ ይገኛል። የኢራን ዩኒቨርሲቲዎችና የሳይንስ ምርምር ማዕከል የአሜሪካና የእስራኤል ጦር ተደጋጋሚ ጥቃት አስተናግደዋል። የኢራን ሳይንስ ሚኒስቴር ቢያንስ 30 የሀገሪቱ ዩኒቨርሲቲዎች ጦርነቱን ከተጀመረ ዕለት ጀምሮ በተፈጸመ ጥቃት መውደማቸውን አስታውቋል። ኢራን የጥቃቱ ዓላማ የሀገሪቱን ሳይንስና ባለሙያዎች ማጥፋት ነው ስትል ኮንናለች። በጦርነቱ በተደጋጋሚ ጥቃት ከደረሰባቸው ዩኒቨርሲቲዎች መካከል ከምህንድስና ጋር ተያያዥነት ያላቸው ተቋማት ይገኙበታል። ለኢራን ኢንዱስትሪና የመከላከያ ዘርፍ ከፍተኛ አስተዋጽኦ የሚያደርጉ እነዚህ ተቋማት የአሜሪካና የእስራኤል ጥቃት ተደጋጋሚ ኢላማ መሆናቸው ዘገቦች ያመለክታሉ። ዳሩ ግን ኢራን እጅ አልሰጠችም። የአሜሪካ ጦር ከባህሪን እየለቀቀ ወጥቷል። ከዚህ በተጨማሪ ግን ሳውዲ አረቢያ ለኢራን እጇን ሰጥታለች። አሜሪካ በሳውዲ አረቢያ ምድር ላይ ሆና ኢራን እንዳትመታት ማስጠንቀቂያ ሰጥታለች ነው የተባለው። አሜሪካ በባህሪን የሚገኙ የባህር ኃይል አባላቷን ወደ ሀገራቸው እንዲመለሱ መወሰኗ ተሰምቷል። በባህሪን የሚገኙ ፊፍት ፍሌት የተሰኘው የአሜሪካ የጦር ሰፈር በሚሳኤሎችና በድሮኖች በተደጋጋሚ መጠቃቱን ተከትሎ በመቶዎች የሚቆጠሩ የአሜሪካ የባህር ኃይል አባላት ወደ ሀገራቸው እንዲዛወሩ መወሰኑን ኤንፒአር እና ታይምስ ኦፍ ኢንዲያን ዘግበዋል። የጦር ሰራዊቱ አባላት ከባህሪ በተጨማሪ በሌሎች የቀጠናው ክፍሎች የሚገኙ የአሜሪካ የጦር ሰፈሮችን እንዲለቁ መደረጉን፣ ነገር ግን ዝርዝር ሁኔታውን አለመገለጹ ኤንፒአር አክሎ መናገሩን ዘገባው ጠቅሷል። በባህሬን በሚገኘው የአሜሪካ የባህር ኃይል ካምፕ ላይ የነበረው የአሜሪካ የጦር ዋና ኃላፊነትም በቀጠናው የባህር ትራንስፖርትና ቁልፍ መርከቦች መተላለፊያ መንገድ ደህንነትን ማስጠበቅ እንደነበረ ዘገባው አስታውሷል። የቀጠናው ዋነኛው የመርከቦች መተላለፊያ በኢራን ቁጥጥር ስር በወደቀበት በዚህ ወቅት አሜሪካ በባህሬን የሚገኙ ወደ 1500 የሚጠጉ የባህር ኃይል አባላት ከነቤተሰቦቻቸው ወደ አሜሪካ እንዲዘዋወሩ መደረጉ የሆርሙዝ ሰርጥን በኃይል ለማስከፈት ያደረገችው ጥረት ውጤት አልባ መሆኑን አመላካች ተደርጎ ተወስዷል። በሌላ በኩል የባህር ኃይል አባላትን የማዘዋወር እርምጃ ኢራን የምትፈጽመውን ያልተቋረጠ ጥቃት ተከትሎ ከፍተኛ የሰው ኃይል ኪሳራ እንዳይደርስ በመስጋት እየተወሰነ ነው እየተባለ ይገኛል።
በጦርነቱ ከተጀመረ ጊዜ አንስቶ እስካሁን ድረስ ኢራን በባህሬን በሚገኘው የጦር ሰፈርና በአሜሪካ የጦር አባላት ላይ ኢላማ ያደረጉ ተደጋጋሚ ጥቃቶችን ስትፈጽም መቆየቷ ይታወሳል። ሳዑዲ አረቢያ ግዛቷን፣ የአየር ክልሏን በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት መገልገያ እንዲሆን እንደማትፈቅድ አስታውቃለች። የሳዑዲ አልጋ ወራሽ መሐመድ ቢን ሳልማን ለኢራን ፕሬዝዳንት መሱድ ፔዜሽኪያን በስልክ እንደገለጹት ሳዑዲ አረቢያ ለቀጠናው ሰላምና መረጋጋት ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም ብለዋል። ሳዑዲ አረቢያና የተባበሩት አረብ ኤምሬትስ በተመሳሳይ ሁኔታ የአየር ክልላቸውን፣ የምድር ግዛታቸውን ወይም የባህር ክልላቸውን አሜሪካ በኢራን ላይ ለምታደርገው ጥቃት ላለመፍቀድ መወሰናቸው ተዘግቧል። ይህም ውሳኔ በአካባቢው ግዙፍ ጦር ሰፈርና የሰው ኃይል ያላት አሜሪካ በኢራን ላይ ያሰበችው ወታደራዊ አማራጭ ይበልጥ ውስብስብ ያደርገዋል። ሳዑዲ አረቢያ ይህንን ውሳኔ ያሳለፈችው ከኢራን ጋር የጀመረችውን ዲፕሎማሲያዊ ግንኙነት ለማጠናከርና ሀገሪቱ ወደማይፈለገው ቀጠናዊ ጦርነት ውስጥ እንዳትገባ ለመከላከል እንደሆነ ተመላክቷል። የሳዑዲ አረቢያ አቋም በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን የስትራቴጂክ ልዩነት በግልጽ ያሳየ ክስተት ሆኖ ተመዝግቧል። በሌላ በኩል ዶናልድ ትራምፕ ጦርነቱ ወደ ሃይማኖታዊ መልክ ለማዞር ጥረት ማድረጋቸውን የኢራን ጦር እየከበደው ለመምጣቱ ማሳያ ነው እየተባለ ይገኛል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ተከትሎ በአሜሪካው መከላከያ ሚኒስትር ፔት ሄግሴት እና በርዕሰ ሊቃነ ጳጳሱ ፍራንሲስ መካከል ከፍተኛ የሀሳብ ልዩነት ተፈጥሯል። የአሜሪካ አስተዳደር ጦርነቱን ከክርስትና እምነት ጋር እያቆራኘው ባለበት በዚህ ወቅት ቫቲካን ድርጊቱን ከክርስትና አስተምሮ ውጪ ነው ስትል አውግዛለች። የአሜሪካ መከላከያ ሚኒስትሩ አሜሪካውያን በኢየሱስ ክርስቶስ ስም ለመካከለኛው ምስራቅ ወታደራዊ ድርጊት በየቀኑ ተንበርክከው እንዲጸልዩ ጥሪያቸውን አቅርበዋል። ጦርነቱ እንደ ቅዱስ ተልዕኮ የተቆጠረ መሆኑን ንግግራቸው ያመለክታል።